بسم الله الرحمن الرحيم. نبي عليه الصلاة والسلام يزولن يمتت شريعة. نبي عليه الصلاة والسلام يزولن يمتت دين يتموالى شريعة ነው በርካታ ህግጋቶችን ደንግጓል። ነገር ግን ከህግጋቶቹ ሁሉ በላይ ደግሞ አንድ መርህ ከህግ ሊቆጣጠራቸው የማይችሉ ጉዳዮችን ማረሚያ ሆኖ ይቀመጣል። أن تعبد الله كأنك تراه فإن لم تكن تراه فإنه يراك. الله سبحانه وتعالى لتجزانه لك السن دم ملكته هنا أنت دم تملكته هنا الله لتجزانه أنت دم تملكته هنا مجزات كالشالك السو يعينيال بله السو ملكتينيال بله لتجزانه. أبو مسعود البدري يتبع لصحابي رضي الله عنه عند ባሪያውን ወይም ማገልጋዩን ሲገርፍ አንድ ድምጽ ይሰማል። በጣም ተቆጥቶ እየገረፈ ነው። ድምጹ ከጀርባ ይመጣል። ኢዕለም ያ አባ መስዑድ ኢዕለም ይላል። እወቅ የሚል ድምጽ ይሰማል። ግን ቁጣ ላይ ስለነበርኩ መግረፌን ቀጠልኩ ይላል። ድምጹ እየቀረበ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። اعلم أبا مسعود أن الله أقدر عليك منك على هذا الغلام. أنت بزيه اسأل لك هله أكم بلاي الله سبحانه وتعالى بانت لا أكم دالو أوك قالت أبا مسعود دنقته. نعم أنت بزيه دكاما مسكين لاي كاله أكم يبلت الله سبحانه وتعالى بانت لاي أكم الله سيلوت دنقت كلال ودياون والله لا أضرب مملوكا بعده أبدا ما ننبار عم هنا قلقاي كذيبها لا عالمتام والله وهو حر لوجه الله إهنن دقمو أني متاهوتن إهنن أقلقاين لا الله سل نسعى درقي والله على نبي صلى الله عليه وسلم. نبي صلى الله عليه وسلم أما لو لم تفعل لمستك النار. إهنن باتادر قنورو جهنم تكأمس نبر سات تاقينيه نبر على النبي صلى الله عليه وسلم. نعم عندنا نقول دايوش لفرد بيتي ما يمتشوناتشو من البات يكأن سرع سرتنو ويم يور سرع سرتو سراتنياتشن دموز كالكلانو يهونال فرد بيت هيدو لمكسس فرتم يهونال. ግን አላህ Subhanahu Wa Ta'ala እኛ በሱ ላይ ካለን አቅም በላይ አላህ በእኛ ላይ አቅም አለው። ምናልባት ሚስታችን ማንም በሌለበት በጣም መጥፎ ቃል ተናግረን አቁስለናት ይሆናል። ፍርድ ቤት ሄዳ አቤት የምትለው አይነት አይደለም። ነገር ግን አላህ Subhanahu Wa Ta'ala ይህንን ግፍም ይመለከታል። በልጆቻችን መካከል አድሎ ፈጽመን ይሆናል። ልጆቻችን ሄደው አቤት የሚሉበት ፍርድ ቤት የለም ይሆናል። አላህ Subhanahu Wa Ta'ala ግን ይህንንም ግፍ ያያል። ምናልባት ባለን ስልጣን ህዝባችን ላይ የፈጸምነው ግፍ ይኖራል። ህዝብ አቅም አጥሮ አቅም አጥቶ ዝም ብሎ ይሆናል። አላህ Subhanahu Wa Ta'ala ግን ይህንንም ግፍ ይመለከታል። አላህ Subhanahu Wa Ta'ala እኛ ግፍ ከምንሰራባቸው ሰዎች በላይ አላህ በእኛ ላይ አቅም አለው። አላህ Subhanahu Wa Ta'ala የፈለገውን ማድረግ የሚችል ጌታ ነው። ያሻውን የሚሰራ ጥበበኛ ጌታ ነው። ሁሌም አንድ ህግ እናስተውል። ይህ የተፈጥሮ ህግ ነው። በሁለት ኃያሎች መካከል የሚደረግ ፍልሚያ ላይ አላህ ለአስባብ ትቶታል። ሁለቱም ምን ያክል ለድል የሚያበቃቸውን ዝግጅት አድርገዋል፣ ሰበብ አድርሰዋል ለሚለው የተተወ ጉዳይ ነው። ነገር ግን ደካሞች በኃያሎች ግፍ በሚፈጸምበት ጊዜ ግን እነኚህ ደካሞች አላህ ብቻ ነው ያላቸውና ግፋቸውን አላህ ሳይመልስ ያን ኃያል ነኝ ያለን አካል ሳይቀጣ ዱንያ አታልፍም። ይህ ሱነት አላህ ነው። አምባገነን አባት በልጆቹ ሳይናቅ አያልፍም። አምባገነን ባል በሚስቱ ሳይዋረድ አይቀርም። አምባገነን መሪም ከሆነ በህዝቦቹ ሳይዋረድ አይቀርም።
ማንም ሀያል ነኝ ብሎ ሌሎቹን የሚረግጥ ከሆነ በተረጋጮቹ አላህ መልሶ ያን ሰው ሳይጥለው አይቀርም። ይህ ሱነት አላህ ነው። ይህ አላህ ስብሓነሁ ወተዓላ ህግ ነው። ዓለም ላይ የተፈጠሩ ነገሮችን ማየት እንችላለን። በየቤቱ የሚከሰቱትን ማየት እንችላለን። ገንዘብ አለኝ፣ ስልጣን አለኝ፣ አቅም አለኝ፣ ጉልበት አለኝ ያሉ ሰዎች መጨረሻ ላይ ወድቀው ነው የምናገኛቸው። ግፍን መጠንቀቅ ያስፈልጋል። ግፍን መራቅ ያስፈልጋል። አላሁ ስብሓነሁ ወተዓላ ግፍ የተፈጸመበትን ሰው ይረዳል፣ በሱ የካደም ቢሆን። ፈማ ባሉኩም ምን ይመስላችኋል? በአላህ አምኖ ስጁድ ላይ ያ ረቢ ኢኒ መዝሉሙን ፈንተሲር፣ ጌታዬ እኔ ተበድያለሁ፣ ግፍ ተፈጽሞብኛል፣ እርዳኝ ብሎ የሚያለቅስ ሙእሚንስ እንዴት ነው የሚሆነው? አላሁ ስብሓነሁ ወተዓላ እኮ በሱ ያላመኑ በሱ የካዱ ሰዎችን እንኳ ግፍ ከተፈጸመባቸው ረዳቸዋለሁ፣ አግዛቸዋለሁ ብሏል። ግፍን መጠንቀቅ ያስፈልጋል። በተለይ ደካሞች ላይ የሚፈጸም ግፍ እጅግ በጣም አደገኛ ነውና ልንጠነቀቅ ይገባል ለማለት ነው። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።